በዓለም ላይ የኦቲዝም ቁጥር እየጨመረ ነው ወይስ አይደለም? አዎ፣ በዳታ ደረጃ ወይም በቁጥር ደረጃ በጣም እየጨመረ ነው ያለው። በነገራችን ላይ በ2005 የዓመት ዘንድሮ ሲዲሲ ባወጣው መረጃ መሰረት ከ31 ህጻናት በአንዱ ላይ የኦቲዝም ምልክቶች ይታያሉ። ከ20 ዓመት በፊት ደግሞ ከ131 ህጻናት አንዱ ላይ ብቻ ነበር የሚታየው። ተመልከቱ፣ ከ131 አንዱ ላይ። አሁን ግን ከ31 ህጻናት ላይ አንዱ ላይ የኦቲዝም ምልክት ይታያል። ታዲያ ምክንያቱ ምንድን ነው? አንድ ትልቅ ጥናት ምክንያቱም አግኝቻለሁ እያለ ነው። 3.6 ሚሊዮን እናቶችና ልጆችን ያጠና ትልቅ ጥናት ነው። ይህ ጥናት የተጠናው ዩኒቨርሲቲ ኦፍ ሳውዝ አውስትራሊያ በሚባል አንድ ትልቅ ተቋም ነው። በዚህ ተቋም ትልልቅ የሆኑ ሪሰርቸሮች ትልቅ ፋይንዲንግ አግኝተዋል። ታዲያ ፋይንዲንጉ ምን ይላል? ስለ ክትባት የሚያወራው ነገር አለ ወይስ የለም? ክትባት ኦቲዝም ያመጣል ወይስ አይመጣም? በዛሬ ቪዲዮ ነግራችኋለሁ። ይህ ቪዲዮ እስከ መጨረሻው ተመልከቱት። ሰላም ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም። በዛሬ ቪዲዮ እንግዲህ ስለ ኦቲዝም ነው የምናወራው። ብዙዎቻችሁ ኦቲዝም በምንድን ነው የሚመጣው? ክትባት ጨምሮታል ወይስ አልጨመረውም? እኔ ልጅን አላስከትብም ብዬ ወስኛለሁ፣ ምክንያቱም ምንድን ነው እያላችሁ እየጠየቃችሁ ነው። ስለዚህ ምክንያት የምንላቸው በተለይ የኦቲዝም ቁጥር የጨመረበትን 3 ዋና ምክንያቶች እነግራችኋለሁ። ይህንን ለመስማት ዝግጁ ሁኑ፣ እስከ መጨረሻው የተመልከቱት። ሰላም ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ የህፃናት ልዩ ክሊኒክ። በዛሬ ቪዲዮ ስለ ኦቲዝም ሰፋ ያለ መረጃ ይዤላችሁ ቀርቤያለሁ። እስከ መጨረሻው ተመልከቱት። በመግቢያ ላይ እንዳልኩት በ2000 ዓመተ ምህረት ያ ማለት ከዛሬ 25 ዓመት በፊት ከ131 ህጻናት በአንዱ ላይ ብቻ ነበር የሚገኘው ኦቲዝም። አሁን ግን ከ31 ህጻናት በአንዱ ላይ ይገኛል። ታዲያ ምክንያቱ ምንድን ነው ሲባል ጥናቶች የሚጠቁሙት ብዙ ነገሮች አሉ። የመጀመሪያውና ዋነኛው ግን የዳያግኖስቲክ ክራይቴሪያው በፊት ትንሽ የነበረው አሁን ሰፋ ያሉ ነገሮችን ማዕቀፍ ስለጀመረ ነው። ምን ማለት መሰላችሁ? አንድን ህመም ማግኘት ዲያግኖስ ማድረግ ይባላል። አንድን ህመም ለማግኘት ደግሞ ራሱ የቻለ ዲያግኖሲስ ክራይቴሪያዎች አሉ። ወይም በቁጥር ደረጃ ይሄን አሟልቷል ወይ፣ ይህ ልጅ ይሄ ካለበት ይሄ ያለ ይባላል። ይህ ዲያግኖስቲክ ማኑዋል DSM-5 ይባላል። ኦቲዝምን ዲያግኖዝ እናደርግበት ወይም የምንለይበት በፊት ማለት ከ2013 ዓ.ም በፊት በፈረንጆች አቆጣጠር ከዛሬ ኦልሞስት 7-8 ዓመት በፊት ያለው እና አሁን ያለው ይለያያል። በፊት ያለው ኦቲዝም ዲስኦርደር ብቻ ነው የሚያስቀምጠው። አሁን ግን ኦቲዝም ስፔክትረም ዲስኦርደር ይለዋል። ምን ማለት መሰላችሁ? በውስጡ ብዙ ዳያግኖሲሶች አሉ። ለምሳሌ በፊት አስፐርገር ሲንድሮም የሚባል የስነ አእምሮ ኬዝ አለ። ይህ ህፃናቶቹ ብዙ ጊዜ የአይኪው ችግር ወይም የኮግኒቲቭ ችግር የለባቸው፣ ነገሮችን ያውቃሉ፣ ይረዳሉ፣ በደንብ ይዘምራሉ፣ ግን ኮሚኒኬሽን ችግር አለባቸው። ይህ ኦቲዝም ውስጥ ተካቷል። ሁለተኛ የተካተተ ደግሞ ሬት ሲንድሮም ይባላል። በተለይ ሴት ህፃናት ላይ የሚታይ ዲቨሎፕመንታል ሪግሬሽን ወይም ደግሞ የእድገት ወደኋላ መጓተት ወይም መመለስ የሚያመጣ ምልክት ያለው ኦቲዝም ዲስኦርደር ውስጥ ገብቷል፣ ተካቷል። ሌሎችም እና ፐርቬሲቭ ዴቨሎፕመንታል ዲሌይ PDD የሚባለው እና ሌሎችም ኦቲዝም ስፔክትረም ዲስኦርደር በሚል አንድ ማዕቀፍ ውስጥ ገብተዋል። ስለዚህ የተለያዩ ህመሞች አንድ ስም ሲሰጣቸው ቁጥሩ በዳታ ደረጃ በከፍተኛ ሁኔታ ይጨምራል። መግቢያ ላይ ያልኳችሁ 6.8 ሚሊዮን እናቶችን ያጠና ትልቅ ተቋም፣ ይህም ዩኒቨርሲቲ ኦፍ ሳውዝ አውስትራሊያ በሚባል ትልቅ ተቋም የተጠና ጥናት በጣም ብዙ ምክንያቶችን እንደ ሪስክ ፋክተር አስቀምጧል። ወይም ምክንያት ሊሆኑ ይችላሉ፣ የኦቲዝም ቁጥር ሊጨምሩ ይችላሉ ብሎ ያስቀመጣቸው ነገሮች አሉ። ዋና ያልኳቸው 2 ፋክተሮች መጨረሻ እነግራችኋለሁ። እስከ መጨረሻው ይህን ቪዲዮ ተመልከቱ። በነገራችን ላይ ስለ ኦቲዝም እንዲሰራላችሁ የምትፈልጉት ነገሮች ካለ ከታች ኮሜንት ላይ ስለዚህ ስራልን፣ ስለ ኦቲዝም ይህን ስራልን ብላችሁ ኮሜንት አድርጉልን። በቻልነው መጠን ብዙ ላይክ ያገኘነው ኮሜንት መርጠን አንድ ለብቻው ቪዲዮ ልናዘጋጅላችሁ እንችላለን። ወደ ሁለተኛው ምክንያት ከማለፋችን በፊት አንድ አዲስ ነገር ልንገራችሁ። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ነው ስራ ከጀመረ 4 ወር ሞላው። በዚህ ክሊኒክ እጅግ ዘመናዊ የሚባሉ የላቦራቶሪ ማሽኖች የተገጠመለት ሲሆን እንደምታዩት በጣም ትልልቅ ማሽኖች አሉት። በተለይ ከኦቲዝም ጋር የተገናኙ ምርመሮች እና ቫይታሚን B12፣ ፎሌት፣ ፌሪቲን፣ አይረን፣ ቫይታሚን D የመሳሰሉት እና ሌሎች የሆርሞን ምርመሮች በዚህ ክሊኒክ ይሰጣሉ። አድራሻችን ጦር ኃይሎች አካባቢ ነው። ምናልባት መረጃ ከፈለጋችሁ ከታች ባሉ 3 ስልኮች ደውላችሁ ቀጠሮ መስያዝ ትችላላችሁ። ሁለተኛው የኦቲዝም ቁጥር በዳታ ደረጃ ከፍ ያደረገው ደግሞ አዌርነስ ወይም ስለ ኦቲዝም ያለን አመለካከትና ግንዛቤ ከፍ ስላለ ነው። እያንዳንዱ ነገር መጥራት የምንችለው ስናውቀው ነው። ካላወቅነው ከየትም ልንጠራ እንችላለን። አሁን ደግሞ ሁሉም ሰው ያነባል። ብዙ ወላጆች ደግሞ ኦቲዝም እንደሆነ ኢንተርኔት ላይ ጉግል ያደርጋሉ። ልጆቻቸው ገና ከመጀመሪያ ጀምሮ ይከታተላሉ። በየቦታው ስለሚወራ ማንበብ ጀምረዋል። ስለዚህ የእውቀት ሌላቸው ከፍ ብሏል እና ኢቭን ወላጆችም ለይተው አረ ይህ ልጅ የሆነ ኦቲዝም ምልክት ያሳያል፣ እባክሽ አሳይ ማለት ጀምሯል እና ይህ የህብረተሰብ አዌርነስ ከፍ እንዳለ የሚያመለክት ነገር ነው። ህብረተሰቦች አይደለም ኢቭን የጤና ባለሙያዎች ራሱ በፊት አንድ ልጅ አፍ አልፈታም ብሎ ወደ ክሊኒክ አንድ ወላጅ ሲያመጣ አይ ችግር የለውም ወንድ ልጅ ነው ቀስ ብሎ ይፈታል
4 ዓመቱ 5 ዓመት 6 ዓመቱ ላይ ይፈታል ምን ችግር ነው ብለው ይመልሱ ነበር። አሁን ግን በደንብ እየተማርነው ስለሆነ በደንብ እያወቅነው ስለሆነ እያንዳንዱ ነገር ኦቲዝም ነው ወይስ አይደለም፣ ኦቲዝም ከሆነ ደግሞ ወደ ስፔሻሊስት ሐኪም ጋር መላክ ተጀምሯል። ስለዚህ ማህበረሰቡ ማወቁ በራሱ ቁጥሩን እንዲጨምር አድርጓል። ለምን? ቶሎ ወደ ኢቫሉዌሽን ስለሚላኩ ማለት ነው። ሶስተኛው ኦቲዝም እንዲጨምር ያደረገው ነገር ኢፒጄኔቲክ ቼንጅ ምን ማለት መሰላችሁ? ዘረመል በአካባቢ ተጽዕኖ ወይም በውጫዊ ተጽዕኖ ምክንያት የመቀየር አዝማሚያ ማሳየት። ኦቲዝም ፒውርሊ ጄኔቲክ አይደለም፣ ፒውርሊ ኢንቫይሮንመንታል አይደለም። ምን ማለት መሰላችሁ? በዘርም ብቻ አይደለም የሚመጣው ወይም ደግሞ በውጭ ከሚመጡ ተጽዕኖች ብቻ አይደለም፣ የሁለቱ ቅንጅት የሚያመጣ ውጤት ነው። ለምሳሌ አንድ ሰው የኦቲዝም ጂን ኖሮት ከውጫዊ ፋክተሮች ከተጨማመሩበት፣ ውጫዊ ፋክተሮች ብንላቸው ለምሳሌ ከፍተኛ የኬሚካል ኤክስፖዠር፣ ሞልድ ኤክስፖዠር ወይም ስትረስ ወይም የሆርሞን ኤክስፖዠር ወይም ደግሞ አላግባብ ገና በልጅነታቸው ከፍተኛ አንቲባዮቲክስ መጠቀም፣ እነዚህ መሳሰሉት ወደ ልጆቹ ሰውነት የሚገባው ኬሚካል ሊጨምር ይችላል። ያ ብቻ አይደለም። እናት በእርግዝና ወቅት ህመም ካላት፣ ስትረስ ካላት፣ ሆርሞናል ሊያዛቡ የሚችሉ ነገሮች ካሉ ኢቭን ወደ ልጁ ጂን በመሄድ የልጁን ጂን ኤክስፕረስ የሚያደርግበት ራሱን የሚያንጸባረቅበት ሁኔታ ሊቀይር ይችላል። ይህ ኢፒጄኔቲክ ቼንጅ ይባላል። ስለዚህ ጥናቱን እስኪ እንመልከት። ይህ ጥናት እንዳልኳችሁ ትልቅ ዩኒቨርሲቲ ውስጥ የተሰራ ነው። ዩኒቨርሲቲ ኦፍ ሳውዝ አውስትራሊያ በጣም ትልቅ ተቋም ነው እና የሚገርማችሁ ብዙ ኢትዮጵያዊ የጥናቱ ተሳታፊዎችም አሉበት እና እንደምትመለከቱት 2-3 ጥናት ተሳታፊ ኢትዮጵያኖች ናቸው እና 3.6 ሚሊዮን እናቶችን ካጠና በጣም ሪላያብል የሆነ ሜታ አናሊሲስ ነው። ሜታ አናሊሲስ ማለት እንግዲህ በሕክምናው ወይም በሪሰርቹ ዓለም ከፍተኛ ኤቪደንስ የሚያመጣ ልናምነው የምንችል ትልቅ ጥናት ማለት ነው። ስለዚህ በዚህ ጥናት መሰረት የኦቲዝም ቁጥር ሊጨምር የሚችለው በሁለት ዋና ዋና ምክንያት ነው ይላል። አንደኛ ውፍረት ይላል። ውፍረት ምን ሊያስከትል ይችላል? ውፍረት በተለይ ደግሞ እናቶች ላይ በእርግዝና ወቅትና ከእርግዝና በፊት ያለ ብሎ ይከፋፍለዋል። ዋናው ግን እዚህ ጋር ጥናቱ የሚጠቁመው ከእርግዝና በፊት ወይም ፕሪኮንሰፕሽናል ኦቨርዌት መሆን ካለ ያ ማለት በዚህ ጥናት መሰረት ከፍተኛ ውፍረት በተለይ ደግሞ ከእርግዝና በፊት የነበረ ውፍረት በጣም ትልቅ ተጽዕኖ ይመጣል ይላል። ለምሳሌ ኦቨርዌት የነበረች እናት ብታረግዝ ኦቲስቲክ ህጻናት የመውለድ እድሏን በ9% ከፍ ይላል ይላል። ኦቨርዌት ብቻ ኦቤሲቲ ደረጃ ያልደረሰ በነገራችን እና ኦቤሲቲ ይለያያል። መሰረት ኦቨርዌት ከሆነች አንድ እናት ከእርግዝናዋ በፊት የኦቲዝም ቁጥር በ9% ሊጨምርባት ይችላል ይላል። ኦቤሲቲ ከሆነ ግን ከእርግዝና በፊት ኦቤሲቲ ከነበራት ሆርሞናል ዲስሬጉሌሽኖች ስለሚኖሩ ኦቲስቲክ ህጻናት የመውለድ እድሏ በ42% ከፍ ይላል ማለት ነው። ስለዚህ እናቶች ኢቨን ከመፀነሳቸው በፊት ትክክለኛ ኪሎ እንዲኖራቸው፣ ትክክለኛ አመጋገብ እንዲኖራቸው ይመክራል። ይህ እንግዲህ ኢፒጄኔቲክ ቼንጅ የምንለው ነገር ፋክተር እንዳለው ማለት ዘረመን ላይ ሌሎች አካባቢ ተጽዕኖዎች የራሱን ፋክተር እንዳለው የሚነግረን ነገር ነው ማለት ነው። ከዛ በተጨማሪ ደግሞ ኦቲዝም ብቻ ሳይሆን ኤዲኤችዲ የምንለው የአቴንሽን ዲፊሲት ሃይፐርአክቲቭ ዲስኦርደር ያ ማለት የህፃናት መቅበዝበዝና ትኩረት የማጣት ችግር ማለት ነው። እሱንም በከፍተኛ ሁኔታ ይጨምረዋል። ሌላው በዚህ ጥናት ደግሞ እንደምትመለከቱት በዚህ ጥናት መሰረት በእርግዝና ወቅት ራሱ አንድ እናት ኦቤሲቲ የሚያጠቃት ከሆነ አሁን ከፍተኛ ውፍረት የሚያጠቃት ከሆነ በ2 እጥፍ የኦቲዝም ቁጥር ሊጨምር ይችላል ይላል። ያ ማለት ግን ወፍራም እናቶች በሙሉ ኦቲስቲክ ህጻናት ይወልዳሉ ማለት ግን አይደለም። እንደዛ ብላችሁ ይሄ ኮዝ ኤንድ ኢፌክት አይደለም፣ እንደ ሪስክ ፋክተር ወይም ደግሞ ፕሪዲስፖዝ የሚያደርግ ፋክተር ነው ይሏል እንጂ ኦቤሲቲ ቀጥታ ኦቲዝም ህጻናት ያመጣል የሚል ኮዝ ኤንድ ኢፌክት አያስቀምጥም። እንደ ሪስክ ፋክተር ግን ሊጨምረው ይችላል በዚህ ፐርሰንት በ2 እጥፍ በ4% እጥፍ የሚለው ነገር የመጨመር አዝማሚያ ያሳያል ማለት እንጂ እናት ስለወፈረች ሁልጊዜ ኦቲስቲክ ህጻናት ትወልዳለች ማለት አይደለም። እንግዲህ ይህ የሚናገረው ስለ እናት ውፍረት ነው። ከዚህ በተጨማሪ ደግሞ ሌሎች ብዙ ኢፒጄኔቲክ ቼንጆች የሚያመጡ ነገሮች አሉ። ለምሳሌ የእናትየዋ ሆርሞን መዛባቶች፣ የእናትየዋ ስትረስ፣ እናት ኖርማል ፍሎራ ወይም አንጀቷ ውስጥ ያለው ትክክለኛ ባክቴሪያ ከተቀየረባት እሱም ለእነዚህ ኬዞች ሊያጋልጥ ይችላል ይላል። ሌላው መርሳት የሌለብን ነገር ደግሞ ከፍተኛ የሆነ የስክሪን ታይም ኤክስፖዠር በጣም ከፍተኛ ሪስክ አለው እና ስክሪን ታይም ማለት ቲቪ፣ ሞባይል፣ ታብሌቶች ረጅም ሰዓት ህጻናት ሲያዩ አይምሯቸው ሊቀየር ይችላል። ኦቲዝም መሰል ምልክት ሊያመጡ ይችላሉ። ይህም ቨርቹዋል ኦቲዝም ይባላል። ቨርቹዋል ኦቲዝም ምንድን ነው የሚለው ነገር ማወቅ ከፈለጋችሁ ከዚህ በፊት ብዙ ቪዲዮ ሰርቻለሁ። እንደ አዲስ እንዲሰራ ከፈለጋችሁ ደግሞ ስራለን እያላችሁ ኮሜንት አድርጉልን። ለዛሬ ያለኝ መረጃ እንግዲህ ይህን ይመስላል። እንደዚህ አይነት ወሳኝ መረጃዎች እንዲደርሳችሁ ከፈለጋችሁ ላይክ፣ ሼር፣ ኮፒ ሊንክ አድርጉ። በተጨማሪ ደግሞ ሰብስክራይብ እያደረጋችሁ አዲስ መረጃ እንዲደርሳችሁ የደወል ምልክት መጫን አትርሱ። ይህ በቂ አይደለም። በጣም ገና ብዙ ወላጆች
እውቀት ያስፈልጋቸዋል። ስለ ሕፃናት አመጋገብ፣ አስተዳደግ፣ ስለ ኦቲዝም፣ ስለሌሎች ብዙ ነገሮችን የምንማከርበት ትልቅ ዩቲዩብ ቻናል ነው። ሌሎች ሰዎችም ኢንቫይት እያደረጋችሁ ሰብስክራይብ እንዲያደርጉ ቤተሰብ እንዲሆኑ ጋብዟቸው። እኔ ዶክተር ፋሲል ነኝ፣ የሕፃናት ስፔሻሊስት ሐኪም። መልካም ጊዜ